ሰላም ሰላም ውድ ዩቲዩብ ቤተሰቦች፣ ዛሬ እንግዲህ ይዤላችሁ የመጣሁት በቴሌብር እንግዲህ በታላቅ ቅናሽ የቴሌግራም ፓኬጅ በ12 ጂቢ በ99 ብር ገዝተን መንዝሊ ማለት ነው እንግዲህ ወርሃዊ በ99 ብር 12 ጂቢ እጅግ ታላቅ ቅናሽ ነው። እሱን ገዝተን እንግዲህ የቴሌግራም ፓኬጅ ገዝተን እንግዲህ በአንድ አፕሊኬሽን ተጠቅመን ሁሉንም ሶሻል ሚዲያ የምንጠቀምበትን መንገድ ማሳያችሁ ይሆናል ማለት ነው። እንግዲህ እሱም ወደ አፕሊኬሽኑ ገብቼ አሳያችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ። ከቴሌብር እንዴት አድርገን እንደምንገዛ ከዚያ ከገዛ ነው በኋላ ደግሞ አፕሊኬሽኗ ኮኔክት አድርገን እንዴት ሁሉንም ሶሻል ሚዲያዎች የምንጠቀምበትን መንገድ ነው ማሳያችሁ ማለት ነው። እንግዲህ የምንገዛው ፓኬጅ የቴሌግራም ፓኬጅ ነው። ያ ማለት ደግሞ የቴሌግራም ፓኬጅ ማለት ደግሞ በአፕሊኬሽን ኮኔክት አድርገን ካልተጠቀምን ለቴሌግራም ብቻ ነው የሚያገለግለን ማለት ነው። ስለዚህ አንድ አፕሊኬሽን ዳውንሎድ አድርገን ያችን አፕሊኬሽን ዳውንሎድ በማድረግ ሁሉንም ሶሻል ሚዲያ እንደ ዩቲዩብ፣ ፌስቡክ፣ ኢንስታግራም የምንጠቀምበትን መንገድ ነው ማሳያችሁ ማለት ነው። እጅግ አሪፍ የሆነ የኢንተርኔት ቅናሽ ነው። እሱን ገዝታችሁ እንግዲህ ለአንድ ወር ፏ ማለት ነው እንግዲህ የሚጠበቅባችሁ ከእናንተ የሚጠበቀው እንግዲህ ሳብስክራይብ ላይክ በማድረግ ጀምሩት። ቀጥታ ወደ ፓኬጅ አገዛዙ እንሄዳለን ማለት ነው። እሱም ፓኬጁን ከገዛ ነው በኋላ ደግሞ እንዴት ኮኔክት እንደሚሆን አሳያችኋለሁ። አሁን ቀጥታ ወደ ቴሌብር አፕሊኬሽን እንገባለሁ። ቴሌብር አፕሊኬሽን ከገባው በኋላ ይኸው እንደዚህ ያመጣልኛል። እዚህ ጋር ኔክስት ብለን እንገባለን ማለት ነው። ይኸው ወደ ሎጊን ብለን ወደ ምንገዛበት እንደዚህ ቦታ ይወስደናል ማለት ነው። ከዛ እዚህ ጋር የአየር ሰዓት ወይ ኤርታይም ኦር ባይ ፓኬጅ ወይም የአየር ሰዓት ወይም ጥቅል የሚለው ላይ እሱ ጋር እንገባለን ማለት ነው። እሱ ጋር ከገባን በኋላ እዚህ ጋር ዋናው እንግዲህ እዚህ ጋር ነው ጥቅል የምንገዛበት ቦታ ላይ ነው። እንግዲህ ይጠፋችኋል ብዬ አላስብም። እዚህ ኤርታይም፣ እዚህ ጋር ደግሞ ፓኬጅ የሚላል። እዚህ ጋር እናንተ ጥቅል የሚለውን ትመርጣላችሁ ማለት ነው፣ ወይም ፓኬጅ የሚለው እዚህ ጋር ልክ ፓኬጅ የሚለውን ስትመርጡ ቀጥታ እዚህ መጀመሪያው ላይ ነው የሚያመጣላችሁ። ምን የሚል በክረምት እንችላለን ፓኬጅ የሚል ማለት ነው። የ99 ብር 12 ጂቢ መንዝሊ የቴሌግራም ፓኬጅ እዚህ ጋር እንገዛለን ማለት ነው። ከገዛም በኋላ ይህን ተገዛውን በኋላ ያው ኔክስት ብለን እንገዛዋለን ማለት ነው። ከገዛም በኋላ እንወጣለን ማለት ነው። እኔ አሁን ስለገዛው ድጋሜ መግዛት አልፈልግም፣ እወጣለሁኝ ማለት ነው። እወጣና ከዛ አንድ አፕሊኬሽን ዳውንሎድ እናደርጋለን። እንግዲህ የቴሌግራም ፓኬጅ ነው የገዛ ነው። የቴሌግራም ፓኬጅ 12 ጂቢ የአንድ ወር ማለት ነው የገዛ ነው። ከዛ ፕላይ ስቶር ላይ እንገባለን። ፕላይ ስቶር ላይ እንገባና እሺ ፕላይ ስቶር ላይ እንገባለን እዚህ ጋር፣ ወይም እናንተ ጋር ደግሞ አፕ ስቶር ወይም ፕላይ ስቶር ላይ ትገቡና ምን ዚህ ሰርች በተኗ ላይ ምን ተላብላችሁ ታወርዳታላችሁ። http ኢንጀክተር ብላችሁ ሰርች ታደርጋላችሁ ማለት ነው። ሰርች ስታረጉ ይኸው እንግዲህ እንደዚህ አድርጎ ያመጣልናል ማለት ነው። እናንተ ጋር ኢንስቴል ብላ ከመጣች ይኸው ኢንስቴል ታደርጉታላችሁ ማለት ነው። እኔ ጋር ካሁን በፊት እንግዲህ ኢንስቴል ስላደረጓት ኦፕን ብላ ነው የመጣችሁ ማለት ነው። እናንተ ኢንስቴል ብላ ነው የምትመጣ፣ ኢንስቴል ካላረጋችኋት ማለት ነው። እችን ኢንስቴል ታደርጉና ታወርዷታላችሁ። እኔ ስላወረዷት ያው ወጣና እዚያው ጋር አፕሊኬሽኑ አገባለሁ ማለት ነው። ያውችና ከዛችን ኦፕን አረግና እዚህ ጋር ፋይል አለ። እዚህ ፋይል የሚገባ ፋይል አለ። እዚህ ጋር በቴሌግራም ላይ ፋይሉን ታገኙታላችሁ። በዚህ ዩዘር ኔም ገብታችሁ እዚያ ጋር ፋይሉን ማምጣት ትችላላችሁ። ከዛ ያን ፋይል እዚህ ጋር ዳውንሎድ ታረጉና እዚህ ጋር ኢምፖርት አድርጋችሁ ማስገባት ነው። ቀላል ነው። ወይም ደግሞ እዚሁ ላይ ቴሌግራም ላይ ኦፕን ስትሉት ቴሌግራም ላይ ኦፕን ስታረጉት ቀጥታ ኢንጀክተር ያመጣላችኋል። ኢንጀክተር ተመርጡና ኦኬ ስትሉት ቀጥታ ወደ ኢንጀክተር አፕ ያስገባችኋል ማለት ነው። እኔ አሁን በዚህ እየተጠቀምኩበት ነው። እንደዚህ አድርጋችሁ ሁሉንም ሶሻል ሚዲያ መጠቀም ትችላላችሁ። ለምሳሌ አሁን ቴሌግራም ከፍቼ ላሳያችሁ። ቴሌግራም ይኸው እንደዚህ እየሰራ ነው። እሺ የቴሌግራም ፓኬጅ ነው ስለሆነ ነው ይሰራልህ እንዳትሉ፣ ይኸው እዚህ ጋር ፌስቡክ ከፍቼ አሳያችኋለሁ ማለት ነው። ፌስቡክ ከፍቼ አሳያችኋለሁ። ይኸው ከላይ ቪፒኤን ምልክት አለ ኮኔክት መሆኑን ማለት ነው። ካላመናችሁ ይኸው እንደዚህ እንግዲህ የቴሌግራም ፓኬጅን የገዛ ነው
ይኸው በዚያች አፕ ኮኔክት በማድረግ እንግዲህ ይኸው እንደዚህ ይሰራል ማለት ነው። ሁሉንም ሶሻል ሚዲያዎች ይሰራል ማለት ነው። በቀጣይ ቪዲዮ እንገናኛለን ማለት ነው። ባይ ባይ።